ሀብታሞች የማይነግሩ 7 የገንዘብ ሚስጥሮች። አንድ ጥያቄ ልጠይቅ፣ ለምን አንዳንድ ሰዎች ደሞዛቸው ተመሳሳይ ሆኖ ሳለ ሀብታም ይሆናሉ፣ ሌሎቹ ግን ዘመናቸው በሙሉ በገንዘብ ችግር ያሳልፋሉ? ልዩነቱ የሚጀምረው በሚያውቁት ነገር ነው። ዛሬ ሀብታሞች በየቀኑ የሚጠቀሙባቸው 7 የገንዘብ ሚስጥሮችን እንማራለን። እስከ መጨረሻ ተመልከቱ። ሰባተኛው ነጥብ ህይወቱ ሊቀይር ይችላል። ሚስጥር ቁጥር 1፣ ገንዘብ መስራት ብቻ አይበቃም። ብዙ ሰዎች የሚያስቡት ብዙ ገንዘብ ካገኙ ሀብታም ሆናለሁ የሚል ነው። እውነታው ግን ብዙ ገቢ ያላቸው ሰዎች እንኳ በዕዳ ውስጥ ይኖራሉ። ሀብት የሚገነባው በምን ያህል እንደምታስቀምጥ ነው። ሚስጥር ቁጥር 2፣ መጀመሪያ ለራስህ ክፈል። ደሞዝ ሲገባ ሁሉን ወጪ ከፍለህ የቀረውን አትቆጥብ። ሀብታሞች የሚያደርጉት በተቃራኒ ነው። በመጀመሪያ 10% ወይም 20% ለቁጠባ ያስቀምጣሉ። ሚስጥር ቁጥር 3፣ ከአቅም በታች ነው። ብዙ ሰዎች ሀብታም ለመምሰል ይሞክራሉ። ሀብታሞች ግን ሀብታም ለመሆን ይሰራሉ። ለሰዎች ለማሳየት የሚገዙት ነገር ዛሬ ደስታ ሊሰጥ ይችላል፣ ነገር ግን ነገ ከገንዘብ ነፃነት ሊያርቅህ ይችላል። ሚስጥር ቁጥር 4፣ ጊዜ ከገንዘብ ይበልጣል። የጠፋ ገንዘብ ሊመለስ ይችላል፣ የጠፋ ጊዜ ግን አይመለስም። ስለዚህ ጊዜህን ክህሎትን ለመማር፣ ራስህን ለማሳደግ እና አዳዲስ እድሎችን ለመፍጠር ተጠቀምበት። ሚስጥር ቁጥር 5፣ ብዙ ገቢ ምንጮች ፍጠር። አንድ ገቢ ምንጭ ብቻ መኖር አደገኛ ነው። ስራ ቢቆምስ? ስለዚህ ዩቲዩብ፣ ፍሪላንሲንግ፣ ኦንላይን ቢዝነስ፣ ትንሽ ንግዶች፣ እንደዚህ ያሉ ተጨማሪ ገቢ ምንጮችን ፍጠር። ሚስጥር ቁጥር 6፣ በራስ ላይ ኢንቨስት አድርግ። ምርጥ ኢንቨስትመንት ማለት በራስ ላይ የምታደርገው ኢንቨስትመንት ነው። አዲስ ክህሎት ተማር፣ መጽሐፍ አንብብ፣ እውቀትን አሳድግ። ማንም ሊሰርቀው የማይችለው ሀብት እውቀት ነው። ሚስጥር ቁጥር 7፣ ሀብት በፍጥነት አይወድምም። ዛሬ ተነስተህ ነገ ሚሊዮነር መሆን አትችልም። ሀብት የሚገነባው በትዕግስት፣ በዲሲፕሊን እና በቀጣይነት ባለው ትንሽ እርምጃዎች ከጊዜ በኋላ ትልቅ ውጤት ያመጣሉ። ሀብታም ለመሆን ብዙ ገንዘብ ማግኘት ብቻ አያስፈልግም፣ ትክክለኛ ልምዶች ማዳበር ያስፈልጋል። ዛሬ እነዚህ 7 ሚስጥሮችን የትኛው መተግበር ትፈልጋለህ? ኮሜንት ላይ አስቀምጥልኝ። ለተጨማሪ ገንዘብ ነፃነት ቻናሉን ፎሎ አድርግ፣ ሰብስክራይብ አድርግ። አመሰግናለሁ።